እንደ አውሮፓውያኑ አቆጣጠር በ1995 ዓመተ ምህረት ኤሎን መስክ ለካምፓኒው መመስረቻ የሚያስፈልገውን $28000 ከአባቱ ወሰደ። ካናዳ ይኖር የነበረውን ደግሞ ታናሽ ወንድሙን ኪምባል መስክን በስልክ ደውሎ ይጠራዋል። ከዛ እነዚህ ሁለቱ ወንድማማቾች አብረው በመተባበር አንድ ቤት ይከራያሉ። እዛው ውስጥ አብረው ያድራሉ፣ እዛው ይሰራሉ፣ እዛው ያድራሉ፣ እዛው ይሰራሉ እየሆኑ ኤሎን መስክ ማታ ማታ ኮድ ያደርጋል፣ እሱ ደግሞ ሴልሱን ይሰራል። አብረው ዚፕቶ የተባለ ካምፓኒያቸውን በይፋ ይጀምራሉ። የከፈቱት ካምፓኒ በዋናነት የሚሰራው በዛ ሰዓት ጉግል ማፕ አልነበረምና ዲጂታሊ ሲቲ ጋይድ ሊሰራ የሚችልና የአቅጣጫዎችን አላ ከተማ ውስጥ ያሉትን አቅጣጫዎችን ሊጠቁም የሚችል የሆነ አይነት ሶፍትዌር ነበር የሚሰሩት። እኔ እውነቴን ነው የምላችሁ ይሄ ስቶሪ ኤሎን መስክ አሁን ከደረሰበት በላይ በጣም ያነቃቃኝና በጣም የሚያስገርመኝ ስቶሪ ነው። እዩት፣ የሚኖርበትን ቤት ማየት ትችላላችሁ። ኮድ ያደርጋል እሱ፣ መሬት ላይ ይተኛሉ። የሚበሉት በጣም ጃንክ የሆነ ፉድ ነው። በጣም $1 ወይ በጣም ከዛም ባነሰ ሊገዛ የሚችል በጣም ትናንሽ ምግቦችን ነው የሚበሉት። በቀን ከ14 ሰዓት እስከ 16 ሰዓት ይሰራሉ። በሳምንት 7 ቀን ይሰራሉ። በቃ እረፍት አልነበራቸውም። ለማሳካት ብቻ ነበር ይጥሩ የነበረው። እንዲህ እያሉ ከ1995 እስከ 1999 ድረስ ለ4 አመት ስግጥ ብለው ሰሩና በቃ ቅጥቅጥ አድርጎ ከሰሩ በኋላ ያንን ካምፓኒያቸውን ኮምፓክ ለሚባል በጣም ትልቅ ካምፓኒ $307 ሚሊዮን ይሸጡታል። ካምፓኒው ደግሞ በሚሸጥበት ወቅት በዚህ ካምፓኒ ውስጥ ማለትም በዚህ ፕት ውስጥ ማለት ነው ኤሎን መስክ የ7% ድርሻ ነበረው፣ ስቴክ ነበረውና እርሱ ወደ ብር ሲመነዘርለት ወደ $22 ሚሊዮን ነበረ ከታክስ በኋላ። ስለዚህ በ1999 በ28 አመቱ ኤሎን መስክ ኔትወርዙ $22 ሚሊዮን ይሆናል ማለት ነው። አያስገርምም? ግን ከ4 አመት በፊት ማንም የሚቀጥረው ሰው ስለጠፋ ካምፓኒ የጀመረ ሰው በ4 አመት ውስጥ አንድን ካምፓኒ ከዜሮ አንስቶ ጀምሮ ራሱ ኮድ አድርጎ መሬት ላይ የተኘ ካሳደገ በኋላ 28 አመቱ ላይ የ$22 ሚሊዮን ኔትወርዝ ሲኖረው